Hi guys, እንዴት ናችሁ? So today ዛሬ ሰኞ ነው። ምን እናደርጋለን? የሚቆነ ሪከርድ ዛሬ እና የነገር ውሎ ለምንድነው ዛሬ ሪከርድ ማድረገው? ያው it's Monday እና አዲስ ቀን ነው ለሳምንቱ ሶታት ወደ በጣም አሪፍ ማክሰኞ ደግሞ ሪከርድ ማድረገው ለምንድን ነው? በጣም ቢዚ የሆነ ስኬጁል ነው ያለኝ ማክሰኞ እና እንዴት ላይ ቢዚ የሆነ ስኬጁል ሲኖረኝ እንዴት እንደምውል አሳያችኋለሁ። ሶ አሁን የማደርገው አሁን ስንት ሰዓት ነው? አዎ 12:50 ነው እና ምን እናደርጋለን? 4:30 ክላስ አለኝ። ሶ አራት ሰዓት ተኩል እስኪደርስ ድረስ ኦርጋኒክ ስተዲ አጠናለሁ። ከዛ 4:30 እስከ 6 ሰዓት፣ ከዛ ደግሞ 7 ሰዓት ተኩል ሌላ ክላስ አለኝ። ከዛ ያው ይመሻል። ዛሬ ራሱ በጣም ከሁለት በላይ ክላስ ካለኝ ወይ ሁለት ክላስ ካለኝ ለእኔ ቢዚ ነው። ቢኮዝ ሁለት ክላስ እንዴት ነው አንዴ ሲገቡ እኮ 2-3 ሰዓት አስተምሮ ስለሚወጡ ነው። ኤኒዌይዝ አሁን let me just study and stuff እስከ 4:30 ነው። ከዛ 4 ሰዓት ተኩል ክላስ ደግሞ እገባለሁ፣ ግን ኦንላይን ነው። ኤኒዌይዝ ያ ምን እያልኩ ነበረ? እያጠናው ነበረ ራይት። ከዛ በኋላ ላይ የፕሮክተሮች ድምጽ ሰማንና ከዛ ቴንሽን ቦክሴን ነቀልኩት እና አሁን ደህና አይደለሁም። አይኔን እያመመኝ ነው። ቢኮዝ ላይክ እንዴት ነው ከብርሃን ጋር ተስማምታችሁ የምትኖሩት? ያ ስድስት ሰዓት ሆኗል አሁን ላይ። ግን አሁን ገና ነው ከወጣሁት ፊቴን ታጠብኩት ምናምን ነገር። ሁሉ ክላስ ነበረኝ ራይት። ሶ ቶሎ ብዬ ልዘጋጅና ክላስ ማለት ምሳ መብላት አለኝ። ባይ ዘ ወይ ማለት ነው ምሳ ከመብላት በላይ ማለት ነው መብላቱ ምንም አያስጨንቅም። ብቻ ላይክ ምሳ መብላት ውስጥ ከፕሮሰስ ውስጥ ወይዮ ተቃጠልኩ። አማርኛ አልችልም እንዴ ጋይስ? እሺ ምን እያልኳችሁ ነበር? አዎ ምሳ ከመብላት ፕሮሰስ ውስጥ ለእኔ ከባዱ ምን እንደምበላ መወሰን። አይዶን በጣም ከባድ ነው መወሰን፣ ላይክ ምን ልብላ የሚለውን ማለት ነው። መጥቻለሁ ግን ምንድነው መሰላችሁ ሱሪ አድርጌያለሁ፣ ግን አይዶን ነው ከላይ ምን ማድረግ እንዳለብኝ። because like ፀጉሬን ልለቀው ነበር መጀመሪያ፣ ግን ሳምንት አልፎታል ፀጉሬ ከርል ከሆነ ሶ ትንሽ አርጅቷል። ስለዚህ ሻሽ ማድረግ አለብኝ። ሻሽ ማለት ሻርብ ነገር፣ ከሻርብ ነገር ጋር ደግሞ ምን ይሄዳል? ታስተኪስ ለሱ አይነት የሚሆን ቶፕ ነው ያጣሁት እና I don't know ሳጨርሽና ቀይጩ ዋና ኮካው አንቺ እነ ነገር አቆሚ ምንድን ሰርቫይቫል ሞድ ውስጥ ያለው ብታስበን ሲያም ግን ምስጋና ይገባሻል
ምስጋና ይገባሻል። Zero problem with that. Zero what happened to cause? One. Zero what happened to this expression? Zero. ኦኬ አሁን ከክላስ ወጣሁኝ። ከዛም በኋላ ላይ አፕዴት ሳደርጋችሁ ምን ተፈጠረ? አፕላይድ ማቴማቲክስ 2 ነበርና አይ ሚን ደስ ይላል እኮ ማትስ ምናምን። እኔ አይ ላቭ ማትስ፣ በእውነት አይ ላቭ ማትስ። ግን ሊትራሊ ሶልቭድ አንድ ጥያቄ 1 ሰዓት ከ15 ምናምን ደቂቃ የስ እና በቃ ዞን አውት ሳረግ ነበረ። እና 2 ጥያቄ ነው ሰርቼ ወጣው። 2 ሰዓት ከምናምን 2 ሰዓት ተኩል ሙሉ ማለት ነው። ኤኒዌይስ ያ እና አሁን 7 ተኩል ለክላስ ሄዳለሁ። ዶርም ገብቼ ምናምን ትንሽ ልስራና ላይክ ትንሽ ቪዲዮ ምናምን እና ከዛን ከሰዓት ክላስ እንገባለን ማለት ነው። የስ Why am I happy በጣም እንደዚህ እየሳብኩ ያለው? It's because class got cancelled, guys. Yes, አሁን the way I'm gonna sleep ይለያል እና ምሳዬን በላው እዚህ ዶርም። ከዛን አሁን ተኛለሁ በኢየሱስም። እና ደግሞ የረሳሁት አሳይመንት አለኝ ነገር እሱንም ሰራለሁ።